ብስምላህ ራህማን ራሂም እንግዲህ ይህ ምንን ይመለከታል? መፋቂያን ማለትም ስዋክ በመባል የሚታወቀውን እንግዲህ ይመለከታል። ይህ ስዋክ ብዙዎቻችሁ ሙስሊሞች እንግዲህ ትረዱታላችሁ ታውቃታላችሁ ብዬ ገምታለሁኝ። በተለይ እንግዲህ የማታውቁትም እንድታውቁት የምታውቁትም ደግሞ እንዳትዘነጉት ጠቀሜታውን ይበልጥ ተረድተን ተግባራዊ እንድናደርገው ያክልም ለማስታወስ ነው። ይህ እንግዲህ በአረብኛ ቋንቋ አራክ ተብሎ የሚታወቀው እንግዲህ የዛፍ ስር ነው። በእስልምና በሀዲስም የተደገፈ እጅግ በጣም ከፍተኛ ጠቀሜታ ያለው ለአፍ እንግዲህ ጤንነት በጣም ጠቀሜታ ያለው ነገር እንደውም እንደ ፈርድ እንግዲህ ለመደንገግ እንኳን ወይ የተቃረበ በጣም እጅግ ተወዳጅ እንግዲህ ሱና ነው። በእያንዳንዱ ሙስሊም ሶላት በሰገደ ሰዓት ውዱ በሚያደርግ ሰዓት እንግዲህ ይሄን ጥርሱን በዚህ በአራክ እንግዲህ መፋቅ እጅግ በጣም የተወደደ እንግዲህ የተወደደ ሱና ነው። እና ጠቀሜታው በጣም ከፍተኛ ነው። እንግዲህ ይሄንን በተመለከተ ያው ታሽጎ እንግዲህ ያው ለሽያጭ እንኳን የሚውል መሆኑን ለማሳየት ነው። በጣም የሚደንቀው ደግሞ ይህን እንግዲህ ምርት ያመረተችው ህንድ መሆኗን ነው የሚያሳየው። በአረብኛም በእንግሊዝኛም ተጽፏል። ጠቀሜታው በተለይ ደግሞ ጥናትም ምን ያክል ዋጋ እንዳለው ለምታውቁ ሰዎች ለምትገምቱ ሰዎች እቺ ትንሽ የምትመስል ነገር በጥናት የተደገፈች ለጥርስ መበስበስና ለሌሎቹም ችግሮች መፍትሄ የምትሆን መሆኑን በጥናት የተረጋገጠ ነው። አላህ ተጠቃሚ ያድርገን። እንግዲህ ትኩረት እንስጠው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ